ብዙ ሰዎች ስኬታቸውን እንጂ ያንን ስኬት እንዴት እንዳመጡት በፍጹም አይነግሯቸውም። እኔ ግን ከራሴ ተሞክሮ በመነሳት በአንድ ወር ውስጥ ከ1000 ሰብስክራይበር በላይ ያገኘሁበትን ሚስጥር ደረጃ በደረጃ ነግራችኋለሁ። እስከ መጨረሻው ድረስ ከኔ ጋር ሆኑ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ተከታዮች እንደምን ሰነበታችሁ? እኔ በጣም ደህና ነኝ። ልዑል እግዚአብሔር አምላካችን የተመሰገነ ይሁን። በዛሬው ዕለት እንግዲህ የምንመለከተው እንዴት አድርገን ነው በአጭር ጊዜ 1000 ሰብስክራይበር ማግኘት የምንችለው የሚለውን ነው የምንመለከተው። እንደሚታወቀው በዩቲዩብ ላይ ሞኔታይዝ ለመደረግ ግዴታ 1000 ሰብስክራይብ እና 4000 ሰዓት ያስፈልጋል። ዛሬ የምናየው 1000 ሰብስክራይብ እንዴት አድርገን በአጭር ሰዓት ማሟላት እንችላለን የሚለውን ነው። በሌላ ጊዜ ደግሞ 4000 ሰዓት የምታሟሉበትን ሁኔታ በዝርዝር አሳያችኋለሁ። እንግዲህ የመጀመሪያው 1000 ሰብስክራይበር ለማግኘት መጀመሪያ ማድረግ መቻል ያለባችሁ ጥራት ያላቸውን ቪዲዮዎች ማዘጋጀት ነው። በደንብ የሚታይ በተጨማሪ ደግሞ ሊሰማ ሊደመጥ የሚችል ቪዲዮዎችን ማዘጋጀት። እኔ እንደውም ለሰብስክራይበር ለማግኘት አጫጭር ቪዲዮዎችን ብትጠቀሙ የተሻለ ነው ብዬ አምናለሁ። እኔም የተጠቀምኩበት መንገድ ስለሆነ 15 ሰከንድ እስከ 60 ሰከንድ ወይም እስከ 1 ደቂቃ ያሉትን ቪዲዮዎች ብትጠቀሙ የተሻለ ሰብስክራይበሮችን መሰብሰብ ትችላላችሁ። ስለዚህ ጥራት ያለው ቪዲዮ ማዘጋጀት የመጀመሪያው ይሆናል ማለት ነው። ከጥራት ባሻገር ቪዲዮዎቻችሁ ሁለት ነገርን መያዝ መቻል አለባቸው። ወይ አስተማሪ መሆን መቻል አለባቸው፣ አሊያ ደግሞ አዝናኝ መሆን መቻል አለባቸው። ቢቻል አስተማሪም አዝናኝም ቢሆን ይመረጣል። ይህን ስታረጉ ሰዎች ግዴታ ምን ያደርጓቸዋል ማለት ነው? ሰብስክራይብ፣ ላይክ፣ ሼር ያደርጋሉ ማለት ነው። ይሄን ማድረግ እንዳትረሱ። ሁለተኛው ዩቲዩብ ላይ ቫይራል የሆኑ ቪዲዮዎችን ሪሚክስ ማድረግ ነው። እንግዲህ ሪሚክስ እንድናደርጋቸው የተፈቀዱ እጅግ በጣም ቫይራል የሆኑ ወቅታዊ ቪዲዮዎችን መጠቀም ያስፈልጋል። በተለይም ሾርት ቪዲዮዎች እስከ 15 ሰከንድ ያሉ ሾርት ቪዲዮዎችን በመጠቀም በአጭር ጊዜ ሰብስክራይቦችን ማግኘት ትችላላችሁ ማለት ነው። ሪሚክስ ቪዲዮ እንዴት እንጠቀማለን በዝርዝር አሳያችኋለሁ። እስቲ ዩቲዩብ ላይ እንግባ። ያው ዩቲዩብ ላይ እየገባሁ ነው። ዩቲዩብ ኤላፈቲዩብ የኔ ራሴ ዩቲዩብ ነው። እዛ ውስጥ ከገባን በኋላ የምንሄደው ወደ ሾርት ቪዲዮዎችን ነው። ለምሳሌ ላሳያችሁ። ይሄ የምትመለከቷቸው ሾርት ቪዲዮዎች ናቸው። አብዛኛው የተሰበሰበው ከዚህ ነው ማለት ይቻላል የኔ ሰብስክራይበር። እስቲ አንዱን እንመልከት። ከዚህ ውስጥ የተሻለውን አንዱን እንመልከትና እንምረጥ። ለምሳሌ ይችን ቪዲዮ እንመልከት። ያው የሰማችሁት ቪዲዮ በጣም በዚህ ሰዓት የሚደመጥ ዩቲዩብ ላይ ቫይራል የሆነ ቪዲዮ ነው። ይህንን ቪዲዮ በቀላሉ ሪሚክስ ለማድረግ እዚች ጋር ክብ ነገሩን
ወይ መደመር ምልክት ያለባትን ነገር ስትነኩ ያመርጣችኋል። ምንድነው መጠቀም የምትፈልጉት? ሳውንዱን ነው ዩዝ ዚስ ሳውንድ ይላል። ሳውንዱን ድምፁን ነው መጠቀም የምትፈልጉት? በቴምፕሌት መልክ ነው ወይስ ኮላፕ አድርጋችሁ ነው? ግሪን ስክሪን ከታርጎ ያስመርጣችኋል። እናንተ የምትፈልጉትን መርጣችሁ ድምፁን ብቻ ከሆነ ግዴታ እናንተ የምታዘጋጇቸው ለ15 ሰከንድ የሚሆን ወይም በመዝሙሩ ልክ የሚሆን የተለያዩ ስዕሎች ያስፈልጋችኋል፣ ወይም ቪዲዮ አጭር ቪዲዮ ያስፈልጋችኋል። ከዚህ ከመዝሙሩ ጋር ማች ሊያደርግ የሚችል ቪዲዮ ያስፈልጋችኋል። ያው መዝሙሩ ስለ እመቤታችን ከሆነ የእመቤታችን ስዕሎች ያስፈልጋሉ። እነዛን በመጠቀም ጥሩ ተመልካችና ሰብስክራይበር ማግኘት ትችላላችሁ ማለት ነው። እሺ ይሄ ሁለተኛው ነው። ቫይራል የሆኑ ሪሚክስ ሊደረጉ የሚችሉ ቪዲዮዎችን መምረጥ ሁለተኛ ነው። በሶስተኛ ደረጃ ደግሞ የምንመለከተው ለቪዲዮዎቻችን ተምብሌን ማዘጋጀት ነው። ለቪዲዮዎቻችን ተምብሌን ማዘጋጀት ነው። ለምሳሌ አሁን ያየነው ቪዲዮ አለ። ተምብሌን እንዴት ነው የምንመርጠው? ተምኔል እስከ 3 ሰረዞችን እንነካለን። ኤዲት የምትል ነገር ይመጣልናል። እሱን ነክተን ስንገባ አሁንም የእርሳስ ምልክት ከላይ አለች። እሷን ነካ አድርገን እንገባለን። እንደምትመለከቱት ከስር የተለያዩ ስዕሎች አሉ። እኔ በተለያዩ ስዕሎች ሞክሬው ያን ያክል ቫይራል አልሆነልኝም ነበር። ነገር ግን መጨረሻ ላይ ይቺ ልጅ የምትስለውን ወይም ስዕሉን እየሳለች ባለበት ሁኔታ መርጬ ተምብሌን ሳደርግለት የተሻለ ሊታይ ይችላል። እዛው ላይ በኋላ ምንድነው የምናደርገው? ምርጫ ካደረግን በኋላ እዚህ ጋር የራይት ምልክት አለ። እሱን ነክተን መግባት ነው። አለቀ። ከዛ ሴቭ ማድረግ ነው። ሴቭ ማድረግ። ስለዚህ በዚህ ልክ ተምብሌን ማዘጋጀት እንችላለን ማለት ነው። ይሄንን ይመስላል። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየት፣ ያልገባችሁ ነገር ደግሞ ካለ ኮሜንት ላይ አስቀምጡልኝ። እጅግ አመሰግናለሁ። ሰላም።